ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? በመካከለኛው ምስራቅ የተቀሰቀሰው እጅግ አስደንጋጭና ዓለምን በአንድ እግሯ ያቆመው ወታደራዊ ግጭት ወደማይመለስበት እጅግ አስፈሪ ወደሆነ ምዕራፍ ተሸጋግሯል። ለዘመናት የሰላም ደሴትና የዓለም የንግድ ማዕከል ሆና የቆየችው ዱባይ አሁን የጦርነት ቀጥተኛ ኢላማ ሆናለች። ከኮቪድ በኋላ ዓለምን ሊያናውጥ የሚችል ታላቅ መከራ አፍጦ መጥቷል። እስራኤል ኢራንን ሊባኖስንና አሜሪካን ያሳተፈው ይህ ግጭት በየሰዓቱ አዳዲስና አስደንጋጭ ክስተቶችን እያስተናገደ ይገኛል። የኢራን የጦር መርከብ መስመጥ፣ የአያቶላ አሊ ካሚኒ የቀብር ስነ ስርዓት መራዘም፣ የፕሬዝዳንት ትራምፕ የጦርነት ውሳኔና እስራኤል በደቡብ ሊባኖስ ያስተላለፈችው አስቸኳይ ትዕዛዝ የዛሬው ሰፊ ዘገባችን ትኩረት ናቸው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን በመቆየት የዓለምን ወቅታዊ ሁኔታ በዝርዝር እንድትከታተሉ እንጋብዛለን። በመካከለኛው ምስራቅ ያለው ውጥረት እጅግ አስፈሪ ወደሆነ ደረጃ መሸጋገሩን የሚጠቁሙ አዳዲስ መረጃዎች በየደቂቃው እየወጡ ይገኛሉ። እስራኤል በደቡብ ሊባኖስ የሚገኙ ነዋሪዎች በሙሉ ሕይወታቸውን ለማዳን ሲሉ በአስቸኳይ ከድንበር 30 ኪሎ ሜትር ርቆ ወደሚገኘው የኒታሊን ወንዝ ማዶ እንዲሸሹ በጥብቅ አሳስባለች። ትዕዛዝ የተላለፈው የእስራኤል በሂዝቦላ ላይ የምታደርገውን የምድር ወረራ በከፍተኛ ደረጃ ለማስፋፋት መዘጋጀቷን በሚያሳዩ ወታደራዊ እንቅስቃሴዎች ታጅቦ ነው። በሌላ በኩል ደግሞ የኢራን ወታደራዊ እርምጃ አድማሱን በማስፋት ለመጀመሪያ ጊዜ ወደ ቱርክ አቅጣጫ የባላስቲክ ሚሳኤል የተኮሰች ቢሆንም የቱርክ ባህር ኃይል እና ኔቶ ጥቃቱን በአየር ላይ ማክሸፋቸውን ገልጸዋል። ይህ ክስተት ጦርነቱ ቀጠናዊ ይዘቱን እየቀየረ መሆኑን የሚያሳይ ትልቅ ምልክት ሆኗል። ከዚሁ ጋር ተያይዞ በህንድ ውቅያኖስ ላይ የአሜሪካ ባህር ኃይል አይሬስ ዴና የተባለችውንና በቅርቡ የተገነባቸውን የኢራን ዘመናዊ የጦር መርከብ በሰርጓጅ መርከብ በመምታት ማስመጡ ተረጋግጧል። ይቺ መርከብ 180 የባህር ኃይል አባላትን አሳፍራ የነበረች ሲሆን ጥቃቱ በኢራን ባህር ኃይል ላይ ትልቅ ኪሳራ ማድረሱ ተነግሯል። አሜሪካና እስራኤል በጋራ በመሆን በኢራን ሰማይ ላይ ሙሉ የአየር የበላይነት ለመያዝ ማቀዳቸውንና እጅግ ከባድ የሆኑ ቦምቦችን በመጠቀም ቁልፍ የሆኑ የኢራን ወታደራዊ ኢላማዎችን ለመምታት ዝግጅታቸውን ማጠናቀቃቸውን ገልጸዋል። ለበርካታ ዓመታት ዱባይ እጅግ አስተማማኝና ከዓለም የተውጣጡ ባለሀብቶች ያለ ስጋት የሚሰሩባት ከተማ ነበረች። የታላቂቱ ባቢሎን አይነት ገጽታ ያላት ይህች ከተማ አሁን ግን ያ ስሟ ታሪክ ሆኖ ሊቀር ተቃርቧል። በመጋቢት ወር መጀመሪያ ላይ በዱባይ የሚገኘው የአሜሪካ ቆንጽላ የመኪና ማቆሚያ ላይ የደረሰው የድሮን ጥቃት ከተማዋ ከእንግዲህ አስተማማኝ እንዳልሆነች ለዓለም ማሳያ ሆኗል። ይህን ተከትሎ እንደ ብሪታንያ እና ካናዳ ያሉ ታላላቅ ሀገራት ዜጎቻቸው በአስቸኳይ ከተባበሩት አረብ ኤሚሬት እንዲወጡና አስፈላጊ ካልሆነ በስተቀር ወደ ስፍራው እንዳይጓዙ ጥብቅ ማስጠንቀቂያ አስተላልፈዋል። ብዙዎች ይህንን ክስተት የዱባይ ማብቂያ ሲሉት እየጠሩ ይገኛሉ። የውጥረቱ መባባስ በዚህ ብቻ አላበቃም። የዓለም የነዳጅ ጉሮሮ የሚባለው የሆርሙዝ የባህር ሰርጥ በኢራን አብዮታዊ ዘበኛ ወይም IRGC ሙሉ ቁጥጥር ስር መውደቁ ተረጋግጧል። ኢራን በማንኛውም መልኩ በሰርጡ ለማለፍ የሚሞክር የንግድ መርከብ ጥቃት እንደሚሰነዘርበት አስታውቃለች። ይህ መዘጋት ደግሞ የዓለምን የነዳጅ ዋጋ በአንድ ጀንበር እንዲንር አድርጎታል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ የነዳጅ ዋጋ በአንድ በርሜል እስከ $150 ሊያልፍ ይችላል። ይህም በዓለም ዙሪያ ከፍተኛ የሸቀጦች ዋጋ ግሽበትን በማስከተል ከኮቪድ በኋላ ዓለም አይታው የማታውቀው የኢኮኖሚ ድቀት ውስጥ እንድትገባ ያደርጋታል። በኢራን በኩል ደግሞ የሀገሪቱ መንፈሳዊ መሪ የነበሩት የአያቶላ አሊ ካሚኒ የቀብር ስነ ስርዓት ላልተወሰነ ጊዜ መራዘሙ ትልቅ መነጋገሪያ ሆኗል። ምንም እንኳን በይፋ ለሀዘንተኞች ጊዜ ለመስጠት ቢባልም ዋነኛው ምክንያት ግን የቀብር ስነ ስርዓቱ ላይ የሚገኙ የከፍተኛ አመራሮች በእስራኤል ጥቃት ሊፈጸምባቸው ይችላል የሚል ከፍተኛ ስጋት በመኖሩ እንደሆነ ይገመታል። በቴህራን ሰማይ ላይም እስራኤል የኢራን ጦር አውሮፕላን መታ በማቃጠል የአየር ላይ የበላይነቷን እያሳየች ትገኛለች። በሌላ በኩል በአሜሪካ እየተሰሙ ያሉ ዜናዎች እጅግ አስደንጋጭ ናቸው። ፕሬዝዳንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፊውሪ በሚል መጠሪያ በኢራን ላይ ተጨማሪ መጠነ ሰፊ ጥቃት እንዲሰነዘር ትዕዛዝ ሰጥተዋል።
የአሜሪካ ሴኔት የፕሬዝዳንቱ የጦርነት ስልጣን ለመገደብ ሞክሮ የነበረ ቢሆንም የውሳኔ ሐሳቡ ውድቅ በመደረጉ ትራምፕ የፈለጉትን የጦርነት እርምጃ እንዲወስዱ መንገድ ከፍቶላቸዋል። አሜሪካ ከእስራኤል ጋር በመሆን በኢራን ዋና ከተማ ቴህራንና በኢስፋን ግዛቶች ላይ ባደረሱት ተከታታይ የአየር ጥቃት የሟቾች ቁጥር ከ1000 መሻገሩ እየተነገረ ነው። ኢራንም በበኩሏ በመቶ ሺዎች የሚቆጠሩ የባላስቲክ ሚሳኤሎችንና ድሮኖችን ወደ እስራኤል በማስወንጨፍ አጸፋዊ እርምጃዎችን እየወሰደች ትገኛለች። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ካምፖችና ኤምባሲዎችም ከጥቃቱ አላመለጡም። በሳውዲ አረቢያ፣ በኩዌት፣ በኳታርና በባህሬን የሚገኙ የአሜሪካ ይዞታዎች በሚሳኤልና በድሮን እየተደበደቡ ነው። በተለይ በኩዌት በሚገኘው የጦር ሰፈር ላይ በደረሰ ጥቃት 6 የአሜሪካ ወታደሮች መገደላቸውን ተከትሎ አሜሪካ በሊባኖስና በሶሪያ በሚገኙ የኢራን ደጋፊ ኃይሎች ላይ ጥቃቷን አጠናክራ ቀጥላለች። ውጥረቱ ወደ ደቡባዊ አውሮፓም እየተስፋፋ ሲሆን እንግሊዝና ፈረንሳይ በቆጵሮስ ደሴት ላይ የሚገኙ ይዞታቸውን ለመከላከል ተጨማሪ የጦር መርከቦችንና ጀቶችን ወደ ስፍራው እየላኩ ይገኛሉ። ይህ እየሆነ ያለው ጦርነት ድግስ ለአፍሪካ ሀገራት በተለይም እንደ ኢትዮጵያ ላሉ ነዳጅ አስመጭ ሀገራት ትልቅ ስጋት ነው። የትራንስፖርት እና የኢንሹራንስ ወጪዎች መጨመር በቀጥታ በዜጎች ኑሮ ላይ የሚያሳድረው ጫና ቀላል አይሆንም። ዓለም አቀፍ የንግድ መስመሮች በመዘጋታቸው ምክንያት የመድኃኒት፣ የኤሌክትሮኒክስ እና የመኪና አቅርቦቶች ሊስተጓጎሉ እንደሚችሉ ይጠበቃል። ዓለማችን በአሁኑ ሰዓት ወደማያባራ የዓለም ጦርነት አፋፍ ላይ የቆመች ይመስላል። የተወደዳችሁ ተመልካቾቻችን፣ የመካከለኛው ምስራቅ ጉዳይ በየሰዓቱ መልኩን እየቀየረ ይገኛል። የሰላም አየር ጠፍቶ የጦርነት ነጋሪት በየቦታው እየተጎሰመ ነው። የዛሬው ሰፊ መረጃችን ይህን ይመስል ነበር። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? ጦርነቱ ወዴት ሊያመራ ይችላል? በሀገራችን ላይ ሊያመጣው የሚችለው ተጽዕኖ እንዴት ትመለከታላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ በማድረግ እና ለሌሎች እንዲደርስ ሼር በማድረግ ተባበሩን። አዳዲስና ትኩስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። ስለተከታተላችሁን ከልብ እናመሰግናለን። በሌላ መረጃ እስከምንገናኝ ሰላም ለዓለማችን ይሁን። ቸር ቆዩ።